Okay, let's go. ብብቱን ከፍቶ ሽቶ ይናሽቱ ይለናል። እኔ አላቆም እንደ የሆነ ጊዜ ቆሻሻውጡ ሲባል እናትየው ይዛው ወጣች። በማዳበሪያ አርጊው ብለው ነው ትተዋት ሄዱት። ማም የሆነ ጊዜ ደግሞ ማለት ነው በታክሲ ይሄድ ማን ነው አሬ ረገጡ ሲሉ ነበር። እሱ ነው የሚገርም። አንተ የሆነ ጊዜ ሰው ነው ብዬ ጊዮን ይዤ ሄድኩኝ ለኗል። ልክ እሱ ሲገባ ውሃው ጠቆረ ትቦ ፈንድቶ ነው ብዬ እኔ በሰላም አመለጥኩ እልሃለሁ። እሱ ይገርማል እንዴ ጉንፋን ራሱ የሚይዘው ከራሱ ብብት እንዲህ ስትል ምን ትዝ አለ? እቤት ተኝቼ የትኛው ቅያስ ጋር እንደቆመ አውቃለሁ። ጂፒኤስ የሆነ ጠረን ያለው እንዴ እኔ ዛሬ አይደል እንዴ ሀብታም ልጆች እንዴት እንዳደጉ ማቀው። እዛ ቁርስ ጨጨብሳ ነው፣ እዚህ በጣሳ ነው ቁርስ ከጠየቅ፣ እዛ ምሳ ዱለት ነው፣ እዚህ ድንገት ነው ምሳ ከተሰራ። እንዴ እዛ መክሰስ ስናክ ነው፣ እዚህ ማኘክ ነው ማስቲካ። አንድ ልጨምርልህ፣ እዛ አራት ቃተኛ አፍለኛ ነው፣ እዚህ በጊዜ ተኛ ነው በእንቅልፍ ያልፋል ነው። ገብቶሃል አይደለ? ስማን በጣም የሚገርም ነው። አንድ ልጨምርልህ፣ ዛሬ አንድ ሀብታም ልጅ ላስጠና ሄድኩ ተቀጥሬ። ማን አለችኝ ገና እንዳየችኝ አስፈራዋት መሰለኝ። ላስጠናሽ ነው አልኳት። ደጅ ነው አለች። ቀልድ መሆኑን ያው የሀብታም ቀልድ ብዙ አያስቅም፣ ግን ትስቃለህ ስለሚከፍሉ። ገብቶሃል አይደል? በጣም የሚገርም ይህ ሰው አውሬ ነፍሰ በላ፣ ስንቱን ያስጨነቀ ያስገደለ ያሳሰረ ሰው በላ አልነበረም። በቤተሰቦቹ የታፈረ ለትዳሩ ታማኝ ሰው ወዳድ ሰው አክባሪ ለሰፈር ሰው ደራሽ። እኔ ለዚህ ሰው ቃላት ያጥረኛል ነው ምላችሁ። ለዚህ ሰው ቃላት ነው የሚያጥረኝ። አንድ ማለት የምችለው ነገር የዚህን ሰው ነፍስ ፈጣሪ ይቀበላት እላለሁ። አመሰግናለሁ፣ አመሰግናለሁ። ብራድር ይላል 10 ብር ብቻ ስጭኝ አልዬ። አንተስ ጥያቄው ለበቃ ጥቃቅና አስተኛ ነው በሪያዝ አልዬ ይላል። እማ በልጅ ይደብራል። እማ ነው እንደውም ከዚህ በኋላ ኤሌ አባ አዲስ አበባ ላንቺ እኮ ነው ይዘፈን እኮ አልዬ። ኤሌ ማለት አሊ ማለት ነው። አባ ማለት ደግሞ አባዬ ማለት ነው። እናትን አሊና አባዬ ከአዲስ አበባ አራዳ ልጆች ናቸው ማለት እኮ ነው። ማታመጣው ጉድ የለም ዳ ነገር አልዬ። አምቡሃ ገዝተን በጥብጠ ነው የሚወጣው አይደል? አለ አይደል? ጋዙኛ ነን። አምቡሃው አንተ ነው የኔ የውሃው ሽጉጥ ቀለሃ። በቃ ተፋታኝ፣ ብሩ ሰጠው አይደል? ተፋታኝ በቃ ሰጠኝ። ለካ ታዲያ እስካሁን ዝም ብዬ ሳወራ እንትን ትላለህ እንዴ? ሂድ እንኳን አትልም ብሎ እኮ እኛ ቡድን መቀላቀል አይቻልም። አውቃለሁ። እኔ ግን ጀግና ሌባ ነኝ። የፓርላማውን ሰዓት ባትሪውን ለምሳሌ ነው የሰረኩት። ለመጀመሪያ ጊዜ ቀን እኔ ዘረፍነው እኮ እኔና ጀለስ እኮ ነው። እኛ ካገኘን ቀልቡላ አንምርም እንሰርቃለን ነው። በቃ ይሄው ነው። የሆነ ቀን ፍሪጅ ተሸክመን እየሮጥን ደከመን። ከዛ የሚያባሩ ሊደርሱብን ሆነ። ከዛ ደጀኔ ምን እናርግ ሲለኝ ጀለስ ከፍሪጅ ውስጥ 2 ቀዝቃዛው አወጣኝና እየጠጣ መሮጥ ጀመርን። ብናያቸው የሚያሯሩጡ ሊተቡን አልቻሉ። ከዛ እኔ ቶሎ ብዬ ስልኬን አወጣኝና ኢንስታግራም ላይ ሚሸጥ ፍሪጅ አለ ብዬ እንዲ ሰልፊ ተነስቼ ለቀቁት። ከዛ የሆነ ሰው ይፈጠን አይደውልም የት ነህ ስለው ደስ ያለኝ እንደዛው ተሸክመ ነው እየሮጥን ደስ ያውርደ ነው በቃጢራ አዲስ አበባ ገባን። የሚገርም ነው። እሱ አይገርምም። ልክ አዲስ አበባ ስንደርስ 2 ሰዓት ነው። ስራ ከምንፈታ ብለን ፍሪጁን ከሰረቅንበት ቤት ሄደን ልብስ ማሽናቸው ደገምናቸው። ቆንጆ ነው። ሌላስ ከበድ ያለ ሚሽን አልሰራም? ሰርቻለሁ። እሱ እኮ ነው ከእናንተ ጋር እንድተባበርና እንድገባ እኮ የገፋፋኝ ነገር እሱ እኮ። ምንድነው የሰራው? ምንድነው? አምባቸው ህንጻን አወቀው 94 ፎቅ ያለው እዛ ህንጻ ላይ 93ኛ ላይ ወርቅ ልንዘርፍ ገብተን ወርቁን ዘርፈን ልንወጣ ስንል በሩ በፖሊሶች ተሞልቶ ከዛ ምን እንዴት ነው? ከዛ እኔ ቶሎ ብዬ መስኮት ከፈትኩኝና ሳፋጭ ሰፈር ማቃች 2 አሞሮች ነበሩ መጡ። ከዛ እንሂድ ስለው ጀለሰ አይችሉንም አንተ ሂድ እኔ አዘናጋቸዋለሁ። ከዛ ቁሮቹ ዋ እንሂድ ሲሉኝ ትቸው 2 አሞራ ላይ ከ93ኛ ፎቅ ላይ ወረድኩ። ጀለስ ግን ተሰዋ ሞተ። እያየሁት ነው የሞተው። ከዛ እድሜ ልኩን በሚመኘውና በሚያልመው በተሰረቀ ሬሳ ሳጥን 1300 ሌቦች በተገኙበት ቀብር ላይ ድል አድርገን ቀበር ነው እላለሁ። ጓዴ ጨቅጭቃ ጠጣ ወይ ደግሞ ለባለቤት ስጣት እሷ ሲጨቅጭቅልህ ሴቶች መጨቃጨቅ ላይ አሪፍ ናቸው እያልኩ እኮ ነው እኮ። እንዳትደውል ከዚህ በኋላ ጨቅጭቃ ጠጣ ዘው ነው አትጨቃጨቀኝ። ይኸውልህ ከዚህ በኋላ ብትደውል ነው መርጌታ አስቀዝናለሁ። ከሚስት ጋር ነው ማጨቃጨቅ። የእንግዴ ልጅ እንዳትደው ስራ ፈታረኝ እንዴ? ምን ፈልገህ ነው? ሰላም ነው መርጌ? ሰላም ተውንቶ እዛ ስንት ሰው ቁጭ ብሎ ያ ሰላም ወደ ጉዳይ ገባ። ምን ፈልገህ ነው? እንዲረዝምልኝ ነበር። ምን እድሜ ነው? አረ ዘንድሮ ልጅ ተኝታ አታርም በቃ አይደል?
እኔ መርጌታ ችግር ሰማይ ጠቀስ እናረጋለን። ይኸውልሽ አንተ ራሱ ስትጨርስ እንደ ድሮ አታራግፉ። መሬት ላይ ጥለ እንደ ሲጋራ እንዴ መትገለ ይገርማል። አይ ጋሼ ችግር የለውም። ከዛ በኋላ ተንከናድበህ ወደ ቤት ነው። ምንድነው የምትሰራው ለመሆኑ? እንጨት ቤት ነው የምሰራው። አናጺ ነኝ። አጋጣሚ አይገርም። ሜትር ልጥል ነው ማለት ነው። ከዚህ በኋላ መትር ስትባል ዚፕ ነው የምትከፍተው። ከዛ በኋላ መትረስ ስትጨርስ እንደ ሜትር ብሎ እንዲገባ መሰብሰቢያ ምንላት መድኃኒት አለች። እሷን እሰጥሃለሁ። ደስ ይለኛል መርጌታ፣ አመሰግናለሁ። ይፈገር የለውም። አይወል አገኘው ብለህ የጸፈሩን ሰው እንቅልፍ ንሳና መድኃኒቱ በእጄ ነው አሽከርክሬ ነው ማሰጣ። አረ ችግር የለውም፣ በአግባቡ ነው የምጠቀመው። አማረብኝ ብሎ ነው እንዴ ያዋለዱ ዶክተሮች እኮ ማለት ነው። ፊቱ ነው ቂጡ ነው ብለው ለመለየት 3 ቀን የፈጀባቸው አይኑን እስኪገልጥ ድረስ። የሰፈር ሰው ራሱ ናስቴሌ ቆንጆ ብሎ ልኮቱን ላያቅም ነው እንዴ። እኛን ስሙ እሱን ይዘሉታል ነበር። የሆነ ቀን እኛ ቤት መጣ። ፊቱን በመስቶት ሲያይ መስቶቱ ደንግጦ ራሱን ሰበረ። ከዛ ማዘር እሱን ተውትና ምሳ ብሉ ብላ እንጀራ አቀረበች። ወጢታ እስክትመጣ እንጀራውን እያዩት አይኑን ነው የጨፈነው። 5 ዓመት ቡና የተቆላበት ማንከክሸሻ ነበር የሚመስለው። በዛ ላይ ቋጣሪ ነበር። ቋጣሪ ብቻ የሆነ ቀን 1 ብር ጠፋብኝ። ከ6 ወር በኋላ እሱ ፊት ውስጥ አገኘሁት። ከዛ ሳንቲሙ ሳነሳው ሳንቲሙ ላይ ያለው አንበሳ ጸጉሩ ቀምሎ እያከከን ያገኘው ሳንቲሙ። እንዴ በሰፈር ሲያልፍ እኮ ልጆቹ ኪንግ ኮንግ መጣ ነበር የሚል። የሆነ ጊዜ ንብ ነደፈችው። ከዛ የነደፈችው ንብ ሌላ ንብ አይቷታል። ሄዶ ተናግሮባት ንቧን በስቅላት ነው ያስቀጣል። ስትሞቱላ እኔ ነኝ ያወጣው። ከአዲስ አበባ እኮ ማንጎ ገዝታ 40 ምንጭ ሄዳለች እያልኩ ነው። ምንም አታውቅም። ባለፈው ቀይ መስቀል ነው የተሳለመችው። የቤት ልጅ እኮ ነች እኮ ቂጧን ወጥራ አስር የምታውቅ ነው የምትመስለው። የሆነ ቀን ነጭ ጫማ ገዝታ መጣች። ሳይሆ ማርኬሎ ከጓደኞቿ እንዳታንስ ብቻ አንስቻ አረምኩት። አሁን ያን ጫማ ምንድነው ብለህ ብጠይቃት ናይክ ነው የምትል እቺ ማይም። እሺ ምንድነው? ወይስ ሌላ እጮኛ ይኖራቸው? እጮኛ አይኖራትም በጭራሽ። ነግሬያታለሁ ከዚህ በፊት የሆነ ጥቁር ባሪያ እጮኛ ነው ብለህ ይዛ መጣ። ፈሱ የጥቁር ሶፈስ አርሰብ ነው የምልህ የኔ ልጅ አገማኝ ነው የምልህ። አይኔን ያቃጠለኝ ፈሱ እዛ ቆሎን ዱቤው ምናምን ሲበላ ይውላል። እኔን አጠነባኝ እኮ እያልኩ ራሶችን ያልኳት ይገርማል። እሺ እኔ ምን ላድርግ? ግራ ገባኝ እኮ ጋሽ። አንተም ብልጡና ወጣት አይደለህ እንዴ? ሴት ልጅ ብልጭልጭ ነገር ነው የምትወደው። ቀሚስ ገዛላት፣ መኪና ቤት ገዛላት። እኛም ቤተሰቦቿ እኮ ነን። እኛንም ተንከባከብ። በሳምንት 2 ቀን በጊዘና ካቲካላ ምናምን ጮማ አስቆርጠኛል። ቤተሰቦቿ ልጅ አባት አልሆንም። እሺ ሁሉ ነገር አድርጌ እኔ ባትሆን ችግር የለውም። ኮፒውን ቢቢል ኮፒ ማሽኑ አለ። እናትየውን ትወስዳለህ እያልኩ እኮ ነው። እኔ እኮ አባትህ እኮ ነኝ እኮ እኔ ልጅ። እሺ አንተ እዛ በርገር ስትል እዚህ ዞር በል ነው። አንተ እዛ ኮካ ስትል እዚህ እንካ ነው። ገብቶሃል አይደለ? እዛ አንተ ፒዛ ልትል ትችላለህ። እዚህ በዛ ነው 2 ቁርጥ ስታነሳ። አንድ ልጨምርልህ። አንተ እዛ ሳንዱች ልትል ትችላለህ። እዚህ መጣች ነው ገና መሶቡን ስትከፍተው። ግን ምን ልልህ ፈልጌ ነው ወደ ሰው ስትጠቁም 3ቱ ጣት ወደ አንተ እንደሚጠቁሙ ማወቅ አለብህ ልልህ ፈልጌ ነው። እንግዲህ በምክር ቤት ውስጥ እኔን ከቀጠሩኝ ዝም ባይገባም እርሶ ግቢ በንጉሱ ጊዜ ከነበሩት የቤተ መንግስት ዘበኞች መካከል አንዴ እኔ ነበርኩ። የንጉሱን አንበሳ በቦክስ ጥርሱን አውልቄው ነው የተባረርኩት። 6 ወር ሁላ ታስሬያለሁ። ጋር የሚገርም ታሪክ ነው። ስለዚህ ቤቴን ትጠብቅልኛለህ ከሰውም ከእንስሳ። እንስሳ ሲሉ ከዚህ በፊት የነበርኩበት ቤት ጋሽ የሆነ ቀን ሌሊት ላይ ሚንኮሻኮሽ ድምጽ ሰማሁ ከጓሩ። ከዛ ምንድነው ብዬ እጂ ተደብቄ ሳየው ጅብ ነው። ወስጄ በዚያ ገና እንዴ ማጅራት ግን ምን ስለው ደንግጦ ቀና ብሎ ምን ነው አቶ በዛብህ ምን ነው አለ በጅበኛ ነው ያለ። ለካ ድሮ እዛ ክፍለ ሀገር ማቀው ጅብ ነው። እና ምን ልሎት ነው ከዱር አራዊቶች ጋር የተፈራረምነው ስምምነት አለ እንዳያስቡ በሱ በኩል ልሎት ነው ጋሽ። ናይስ። አበባ መኮትኮት ላይስ እኔ አውልቄ ነው መኮተኩተው ጋሽ በቦዲ እንዳይሞቀኝ። ግን በቤቱ ሰራተኛ አለች አይደል ጋሽ? ሰሞኑን ልቀጥር አስቤያለሁ። ምን ነው ጋሽ የዘበኛ ወዙ በሰራተኛ መያዙ ሲባል አልሰሙም ጋሽ? ማለት አልገባኝም። ማለትማ ሰራተኛ ትወልዳለች ከዘበኛ ልጁም ወልዶ እንዲሆን አደገኛ ዘበኛ ማለት ነው። አሁንም አልገባኝም። እንግዲህ ምንድነው እኔ እንደሚያዩኝ መልኬም ለክፉ አይሰጥም። ቆንጆ ሰራተኛ ካልቀጠሩልኝ ሚስት ልንጋራ ነው ማለት ነው። እኔ ደግሞ ውስልትና ምናምን አልወድም። ግድ ካልሆነብኝ ጋሽ የምትገባኝን ይቅጠሩልኝ። እንደውም ከፈቀዱ እኔ ማቀው ደላላ አለ ቆንጆ ቆንጆ ሰሩ ሌክሶች ይይዛል አምፖሎ ምናምን የሚያስይዙ ጋሽ። ሻሩካን አለ፣ ሰልማን ካን አለ፣ እዚህ ማን አለች? ብርቱካን አለች፣ ጄሪካን አለ። በጣም የሚገርም ነገር እኮ ነው እኮ። አንድ ልጨምርልህ፣ ኤርናይክ አለ፣ ኤርማክስ አለ ጫማ በውጭ ዓለም። እዚህ ኤርጌንዶ አለ። ሀገራችንን ባናጣጥል ጥሩ ነው። አንድ ልጨምርልህ፣ ሱፐርማን አለ፣ ስፓይደርማን፣ ባትማን አለ። እኛ የምናውቀው ሱሌማንን ነው። ገብቷል አይደለ? በጣም ይገርማል እኮ።
መልካም እንግዲህ አሁን በቀጥር ስራውን የምርት ፈልጓለሁ። በጣም እኔ ውስጤ ስራ ነው የምትቸው ሲጀመር እኔ እኮ ውሎዬ በጣም ከመመሳሰሉ የተነሳ ዲያሪ በካርቦን ነው እየጻፍኩ ያለሁት አንድ ወሩን እያልኩ እኮ ነው። እኔ እኮ ልቀጥር ነው ግን ቅጠሬን በቃ እኔ በወኔ እኮ ነው የምሰራው። ለምሳሌ እዛ ጋር ነስትለኝ እኔ እዚህ ጋር እዛ ጋር ነስትለኝ እኔ እዚህ ጋር ነኝ። በቃ እኔ ሰላቢ ነው እንደቀጠርኩት እስክትል ድረስ ነው እኔ ማስተናግደው። እንቶ እባክህ እንዲህ ያላችሁ እየገባችሁ ነው ዋላ የምፈጁብን። እኔ ነው ያቁኝ። ይኸውልህ 4 ሲንግል 6 ጃምቦ በዚህ 8 ጥብ 3 ተጋቢ ነው በዚህ 700 እንጀራ ጭንቅላት ሄደ። ከዛ 3 ውስጥ በእግር እያንቀረቀብኩኝ ከ7ኛ ሸጎሌ 17 ኪሎ ሜትር ነበር ቀን በቀን ማመላለስ። ከ7ኛ ሸጎሌ 17 ኪሎ ሜትር ነው በእግር። አዎ በታክሲ ሊቀንስ ይችላል። እሱን አላውቅም። አሁን እሱን ተውና ከማስተናገድ ውጪ ወጥ ቤቷ ብትቀር ጽዳቷ ብትቀር ባርማኑ ቢቀር ካንተ ምን ልጠብቅህ? አሁን ገና ነፍስ ያለው ጥያቄ ጠይቅ። ሲጀመር ወጥ ቤቷ መምጣት አይደለም መቅረት ትችላለች። እኔ እንቁላል ሳንዱሽ እየሰራው ቂጣውን ወርውሮ እስኪመለስ ድረስ ኮሶሊያ በካሩ ከምስራ ከቀይ ስር ጋር ደርሳለሁ። ልክ እንቁላሉ እንደተመለሰ በየአይነቱና እንቁላል ሳንዱሽ እኩል ደረሰ ማለት። በጣም ጥሩ። ጽዳቷ ብትቀርስ? እንቁላሉ እስኪመለስ እኮ ቤቱ የሚጸዳል እኮ ጋሽ። እኔ ሴራሚኩን በመጥረጊያው ነው መውለውለው ሲጀመር የተበላበት ሳህን ራሱ ፎቶ ቤት ነው ወስጄ ማሳጥብሎት የቤተሰብ ፎቶ ቤት አለ። ጥሩ አጋር ልንሆን ነው ማለት ነው። እሺ ባርማኑ ቢቀርስ? መቅዳት ደግሞ ምን ይከብዳል? እኔ ማፈላውብና በጣም ወፍራም ከመሆኑ የተነሳ ማጥለያ ላይ ነው የሚቀመጠው። ድራፍት ራሱን ያላረፋ ነው የምቀደው። ለምን የተጣጣበትን ብርጭቆ ባረፈው እንድናጥበው ማለት ነው። ለእርሱ ራሱ የአጃክስ ይቀንስልዎታል። ብቻ እኔ በአጠቃላይ አደንጓሬ ብለው ይጥሩ። ደግሞ ለምንድን ነው አደንጓሬ ብዬ የምጠራ? በቃ ዝም ብሎ ይጥሩኝ። ከዛች መኪና ያካብዳል እንዴ? ወርደ በሽቦ ነው ደውሎ። ሲጀመር እዛ መኪና ላይ ተሳፋሪ በፍላሽ ነው የምትጭነው። እናቱ ጎሞቹን ደርድራ በሳፋ ልሷ አጥፋ ስጨርስ ነው ገጥሞ የሚነዳ። የሆነ ቀን ትራፊክ ያዘውና ፍሬቻ አብራስቲያል ዞር አለና ሻማ ለኮሰ። ከዛ ትራፊኩ አንተንማ በጣም ነው መቀጣህ ብሎ ሻማውን አላጠፋበትም። እኔ ራሱ 6 ኪሎ ሰደይ ብቻው መኪናዋ 3 ኪሎ ናት አትሄድም ማለት የ200 ብር ነዳጅ ቢቀዳባት ታገሳለች መኪናዋ። ነዳጅ ሳልቅ እኮ ጀንጅኖ ነው የሚነዳት። ጧት ሲያስነሳት ማለት ነው። በቁልፍ አይደለም እንደ ሕፃን ልጅ ውሃ እየረጨ ነው የሚያስነሳት። ክላክስ ሲነፋ እኮ መስታወት ትጠርጋለች። እንዴ እኔ ዛሬ አይደል እንዴ ሀብታም ልጆች እንዴት እንዳደጉ ማቀው። እዛ ቁርስ ጨጨብሳ ነው፣ እዚህ በጣሳ ነው ቁርስ ከጠየቅ። እዛ ምሳ ዱለት ነው፣ እዚህ ድንገት ነው ምሳ ከተሰራ። እንዴ እዛ መክሰስ ስናክ ነው፣ እዚህ ማኘክ ነው ማስቲካ። አንድ ልጨምርልህ እዛ 4 ቃተኛ አፍለኛ ነው፣ እዚህ በጊዜ ተኛ ነው በእንቅልፍ ያልፋል ነው። ገብቶሃል አይደለ? ስማን በጣም የሚገርም ነው። አንድ ልጨምርልህ ዛሬ አንድ የሀብታም ልጅ ላስጠና ሄድኩ ተቀጥሬ። ማን አለችኝ ገና እንዳየችኝ አስፈራኋት መሰለኝ። ላስጠናሽ ነው አልኳት። ደጅ ነው አለች። ቀልድ መሆኑን ያው የሀብታም ቀልድ ብዙ አያስቅም፣ ግን ትስቃለህ ስለሚከፍሉ። ገብቶሃል አይደል? በጣም የሚገርም ነው። አክሱም ሲሰራ አያቴ ግንበኛ ነበር። በዘር ነው የወረስኩት እኔ ግንበኝነት። እንጋሽ አክሱም ካለ ድንጋይ ነው ተፈለፈለ። መፈልፈል ብርቅ ነው እንዴ? እዚህ አይቶ ማመንጫት በትርፍ ሰዓት ለውዝ ፈለፍል አይደል እንዴ? እዚህ ጫፍ ጋር ወቁት ነጩ ህንጻ እንዴት ያለ ሀብታም ባለቤቱ። የህንጻው ሙሉ ሲሚንቶ በወተት ነው የተቦካው። ግድግዳው ራሱ አሸዋ ሲሆን እርጎ ነው የገረፍኩት። ህንጻው የፍስክ ነው ልሎት ነው ህንጻው ከላይ እስከ ታች ቁማር ቤት፣ ስጋ ቤት፣ መጠጥ ቤት፣ ግብረ ጮማ ምናምን ጠቅላላ ህንጻው ነው ሙሉ ጋሽ። እኮ ለኔ እንደሱ ገንባልኛ ችግር የለውም። እኔ ሲሚንቶ የላስኩ ግንበኛ ነኝ እያልኩት እኮ ነው። ከፈለጉ የማይታይ ግንብ ገነባሎታለሁ። ሲጋጩ ነው የሚያውቁት ግንብ እንደተገነባ። ብቻ ለኔ አሪፍ አድርገህ አሸዋን ገረፍልኝ። እኔ ያውቃሉ። ሚስትም ልጅም የለኝም። ልጄ ግንብ ነው። እንደ ልጄ ገርፍሎታለሁ ጋሽ። ስምን ማን አልከኝ? እኔ ግንብ ነህ ነው ስሜ ግንብ ነህ።